ጤና ይስጥልኝ የዞዊ ግሎባል ስኮላርሺፕ የዩቲዩብ ቻናል ቤተሰቦቻችን፣ ዛሬ ወደ ሮማኒያ በስራ ያለ ኤጀንት ወይም ያለ ሶስተኛ ወገን ጣልቃ ገብነት እንዴት በራሳችን አፕላይ አድርገን መምጣት እንደምንችል አብረን በዲቴል የምናይ ይሆናል። ስለዚህ ይህንን የዞዊ ግሎባል ስኮላርሺፕ የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ አዳዲስ መረጃዎች በፍጥነት እንዲደርሱ ደግሞ የደውል ምልክቱን መጫኑ እንዳይረሱ። ስለዚህ ወደ ዋናው ሀሳባችን እንሄዳለን ማለት ነው። ስለዚህ የመጀመሪያው መሰረታዊ የስራ ማመልከቻ ሰነዶች ወይም ደግሞ ለስራ ለማመልከት ወይም ጆብ አፕሊኬሽን ፕሮሰስ ለማመልከት ስንነሳ የሚያስፈልጉን መሰረታዊ የሚባሉ ዶክመንቶች አሉ። ከነዚህም አንዱ ምንድነው? ኢሮፓስ ሲቪ ወይም ደግሞ የስራ ልምድ ማጠቃለያ ሲቪ ወይም ደግሞ ወረቀት የምንለው እሱ ማዘጋጀት ይኖርብናል ማለት ነው። ይሄ ደግሞ እንዴት እንደሚዘጋጅ በሌላ የዩቲዩብ ቪዲዮ ሰርተን የምናቀርብ ይሆናል ማለት ነው። ይሄ ኢሮፓስ ሲቪ ማለት በሁሉም የአውሮፓ ሀገራት ውስጥ ይሄ የሲቪ ተቀባይነት አለው ማለት ነው። ስለዚህ ኢሮፓስ ሲቪ እንዴት እንደሚሰራ እሱን በዲቴል በሌላ ቪዲዮ የምናቀርብላችሁ ይሆናል። ሁለተኛው ደግሞ ጊዜው ያላለፈበት ፓስፖርት ሊኖረን ይገባል ማለት ነው። ይሄ ቫሊድ የሆነ ፓስፖርት ሊኖረን ይገባል ማለት ነው ሁለተኛው። ሶስተኛው ደግሞ ፓስፖርት ሳይዝ ፎቶ፣ በተለይም ደግሞ ሪሰንት የሆነ ፓስፖርት ሳይዝ ፎቶ ሊኖረን ይገባል ማለት ነው። አራተኛው ደግሞ ከቨር ሌተር ወይም ደግሞ የማመልከቻ ደብዳቤ የምንለው ነገር ሊኖረን ይገባል ማለት ነው። በተጨማሪ ደግሞ ሜዲካል ሰርቲፊኬት፣ ይሄ ደግሞ ከህጋዊ ከሆኑ የመንግስት ተቋማት ሜዲካል ሰርቲፊኬት መያዝ ይጠበቅብናል ማለት ነው። በተጨማሪም ደግሞ ከፖሊስ ክሊራንስ ሰርቲፊኬት ወይም ደግሞ ይሄ ከወንጀል ነፃ ማረጋገጫ ወረቀት ከፖሊስ ጣቢያ ይህንን መያዝ ይጠበቅብናል ማለት ነው። ስለዚህ እነዚህ ወደ 6 የሚሆኑት ነጥቦች ቤዚክ የሚባሉት አንድ ሰው ለማመልከት ሲነሳ መያዝ ያለባቸው መሰረታዊ ነገሮች የሚባሉት እነዚህ 6 ነጥቦች ሲሆኑ ከነዚህ በተጨማሪ አሁን ለማመልከት ስንነሳ በሁለት ክፍል እንከፍለዋለን። ያው ሮማኒያ ለስኪልድ ወርከርም ለአንስኪልድ ወርከርም የስራ ኦፖርቹኒቲ ስለምታወጣ ለስኪልድ ወርከር የሚያስፈልገው ዶክመንቶች ምንድን ናቸው፣ አንስኪልድ ወርከሮች ደግሞ የሚያስፈልገው ዶክመንት ምንድን ናቸው የሚለውን በዲቴል የምናየው ይሆናል ማለት ነው። ስለዚህ የመጀመሪያው ለአንስኪልድ ወርከሮች የሚያስፈልጉ ሰነዶች ምንድን ናቸው? በተለይ ደግሞ በኮንስትራክሽን ወይም በግንባታ ዘርፍ፣ በፋብሪካ ወይም በማኑፋክቸሪንግ፣ በግብርና፣ በጽዳት፣ በተለያዩ ስራዎች ላይ በተለይ አንስኪልድ ወርከሮች ለስራ በሚያመለክቱበት ሰዓት ላይ የሚያስፈልጉ ዶክመንቶች ምንድን ናቸው የሚለውን እናያለን። ቅድም እንዳልኩት መሰረታዊ የሚባሉት ዶክመንቶች የመጀመሪያው መያዝ ይገባናል። አንደኛ እሱ ነው። ሁለተኛው ደግሞ መሰረታዊ የትምህርት ሰርቲፊኬት ወይም ደግሞ ይሄ ዲግሪ ዲፕሎማ ሳይሆን መሰረታዊ የሚባሉ የትምህርት ሰርቲፊኬቶች ቢኖሩን ተመራጭ ነው። ያው ምክንያቱም ከብዙ ሀገራት ጋር ስለምንወዳደር የተሻለ ሆኖ ለመገኘት ይሄ ቢኖረን ተመራጭ ነው። ከሌለን ግን ግዴታ ስላልሆነ መሰረታዊ የትምህርት ሰርቲፊኬቶች ቢኖረን የተሻለ ነው ማለት ነው። ሌላኛው ደግሞ የስራ ልምድ ማረጋገጫ፣ በተለይ በተለያዩ በሀገር ውስጥ በተለያዩ ካምፓኒዎች ላይ ተቀጥራችሁ ስትሰሩ ከነበረ ይሄ በአንስኪልድ ወርከር ላይ ተቀጥራችሁ ስትሰሩ ከነበረ ለዛ ደብዳቤ ወይም ደግሞ የስራ ልምድ ቢጻፍላችሁ ብታጽፉ ሞር የተሻለ ነው። ያ ማለት ለዛ ለወጣው ስራ ዘርፍ በጣም ብቁ መሆናችሁን እና ስራውንም በቀላል እንድታገኙ ያግዛችኋል ማለት ነው። እና እነዚህ ቢኖሩ ለተሻለ ነው ማለት ነው። ለአንስኪልድ ወርከር እነዚህ ዶክመንቶች አስፈላጊ ናቸው ማለት ነው። ሌላው ደግሞ ለስኪልድ ወርከሮች ምን ዶክመንቶች ያስፈልጋሉ? በተለይ በአይቲ፣ በኢንፎርሜሽን ቴክኖሎጂ፣ በኢንጂነሪንግ፣ በጤና አጠባበቅ
እነዚህ ለምሳሌ ጤና አጠባበቅ ላይ ሐኪም፣ ነርስ፣ ዶክተር የመሳሰሉት እንደዚሁም በቴክኒካዊ ስራዎች ላይ የሚሳተፉ የስኪልድ ወርከር ሰራተኞች ምን ምን ዶክመንቶች ያስፈልጋቸዋል የሚለውን ስናይ ቅድም እንዳልነው መሰረታዊ የሚባሉት እነዛ 6 ዶክመንቶች የመጀመሪያው መያዝ ይጠበቅበታል። ሁለተኛው ደግሞ ስኪልድ ወርከር ስለሆነ የዩኒቨርሲቲ ዲግሪ ወይም ደግሞ ዲፕሎማ ተገቢውን የሆነ ከትክክለኛ የሆነ ህጋዊ ከሆነ ተቋም ያገኘውን የዩኒቨርሲቲ ዲግሪ ወይም ደግሞ ዲፕሎማ መያዝ ይጠበቅበታል ማለት ነው። ሌላኛው ደግሞ ትራንስክሪፕት ወይም የአካዳሚክ ውጤት ቅጂ የምንለው እሱንም ቢኖር ተመራጭ ስለሆነ መያዝ ይጠበቅበታል ማለት ነው። ሌላኛው ደግሞ የሙያ ሰርተፊኬት ወይም ደግሞ ቅድም እንዳልናችሁ በአይቲ ዘርፍ ለምሳሌ በኢንፎርሜሽን ቴክኖሎጂ እንደዚሁም በኢንጂነሪንግ ዘርፍ በመሐንዲስ ስራዎች ላይ በጤና አጠባበቅ ደግሞ ሐኪም፣ ነርስ፣ ዶክተር እነዚህ የመሳሰሉት ላይ መንግስት የሙያ ሰርተፊኬት ወይም ፈቃዶች ይሰጣል እና ስለዚህ እነዛን ቢኖራችሁ የተሻለ ነው ማለት ነው። ሌላው ደግሞ ስኪልድ ወርከር ላይ በጣም ወሳኝ የሚባለው ነገር ደግሞ የስራ ልምድ ደብዳቤ መያዝ ይጠበቅባቸዋል ማለት ነው። ይሄ በጣም አስፈላጊ ከሚባሉ ዶክመንቶች መካከል አንዱ ነው እና አንድ ሰው ወደ ሮማኒያ በስራ ለመምጣት ሲፈልግ ይህንን መያዝ ይጠበቅበታል ማለት ነው። ስለዚህ እንደ አጠቃላይ ለስኪልድም ወርከር ለአንስኪልድም ወርከር እንደ ተጨማሪ ወይም እንደ ቦነስ ወይም ደግሞ ቢኖራችሁ ለዛ የወጣው የስራ መደብ ላይ በጣም ተስማሚና ተፈላጊ መሆናችሁን እንዲጨምርላችሁ ከሚያደርጉ ነገሮች ሌላው ተጨማሪ ዶክመንቶች መካከል ላይ ቢኖራችሁ ተብሎ የሚታሰበው የቋንቋ ችሎታ ቢኖራችሁ፣ በተለይ ደግሞ እንግሊዘኛ ካልሆነም ደግሞ ሮማንኛ ቢኖራችሁ ተመራጭ ነው። ሌላኛው ደግሞ የሙያ ፈቃድ ቅድም እንዳልናችሁ የሙያ ፈቃድ ቢኖራችሁ የተሻለ ነው ማለት ነው እና እነዚህ የመሳሰሉት ዶክመንቶች መያዝ ይጠበቅብናል ማለት ነው። እንደ ማጠቃለያ ለጆብ አፕሊኬሽን ፕሮሰስ ላይ የሚያስፈልጉ ዶክመንቶች ምን ምንድን ናቸው የሚለውን ቅድም ያወራናቸው በደንብ ባጠር ባለመልኩ ደግሞ ስናየው ስኪልድ ወርከር እና አንስኪልድ ወርከር ለሆኑት መሰረታዊ የሚባሉ ቅድም ያነሳናቸው ሰነዶች ላይ እንደ ሲቪ፣ ፓስፖርት፣ ፎቶ፣ የሕክምና ሰርተፊኬት፣ የፖሊስ ፈቃድ ወይም ደግሞ ይሄ ከወንጀል ነፃ ደብዳቤ ይህንን የግዴታ ለስኪልድም ወርከር ሆነ ለአንስኪልድ ወርከሮች ያስፈልጋል ማለት ነው። ሌላው ደግሞ የዩኒቨርሲቲ ዲግሪ ወይም ደግሞ ዲፕሎማ እሱ ደግሞ ለአንስኪልድ ወርከሮች አያስፈልግም፣ ቢኖር ግን ተመራጭ ነው። ለስኪልድ ወርከር ላይ ላሉ ደግሞ በጣም አስፈላጊ ነው ማለት ነው። ሌላው ደግሞ አካዳሚክ ትራንስክሪፕት ለአንስኪልድ ወርከር አያስፈልግም፣ ለስኪልድ ወርከሮች ደግሞ ያስፈልጋል ማለት ነው። የሙያ ሰርተፊኬት ወይም ደግሞ ሙያ ፈቃድ የምንለው ደግሞ ልምድ ለሌላቸው ወይም አንስኪልድ ለሆኑ ሰዎች ደግሞ ቢኖር ጥሩ ነው። በዛ ዘርፍ ላይ የሙያ ሰርተፊኬት ወይም ደግሞ ይሄ የብቃት ፈተና ውጤት ቢኖራችሁ በዛ ዙሪያ ላይ አሁን ላይ በተለያዩ የኢንጂነሪንግም የኮንስትራክሽንም እንትኖች ፈቃድ እየሰጡ ነው ወይም ደግሞ እየፈተኑ ሲሆን በዛ ላይ ራሳችሁን ብቁ ማድረጋችሁን ቼክ አድርጋችሁ ያ ብትይዙ የተሻለ ነው። ለሌላው ደግሞ ለስኪልድ ወርከር ሲሆን ይሄ የሙያ ፈቃድ አስፈላጊና መሰረታዊ ነው ማለት ነው። ሌላኛው ደግሞ የስራ ልምድ ማረጋገጫ በተለይ ቅድም እንዳልኳችሁ ለአንስኪልድ ወርከሮች ቢኖር የተሻለ ነው። ከሌለ ግን እንደ ግዴታ አይደለም ማለት ነው። ስለዚህ ለምን ከብዙ ሀገሮች ጋር ስለምትወዳደሩ ያንን ስራ መደብ ለማግኘት ይሄ እንደ አጋዥ ይሆናቸዋል ማለት ነው። ለስኪልድ ወርከር ላይ የስራ ልምድ በጣም አስፈላጊ ነው ማለት ነው። ሌላኛው ደግሞ መሰረታዊ የትምህርት ሰርተፊኬት ስኪልድ ወርከሮች ለሚባሉት ቢኖር አማራጭ ስለሆነ ቅድም እንዳልናችሁ የራሳችሁን ስራውን የማግኘት ቻንሳችሁ እንዲሰፋ ይሄ ቢኖር የተሻለ ነው ማለት ነው። ለስኪልድ ወርከሮች ላይ ሲሆን ግን ይሄ አስፈላጊ አይደለም። የቋንቋ ችሎታ ደግሞ ሌላኛው
ሁለቱም ጋር የቋንቋ ችሎታ አስፈላጊ ነው። በተለይ ደግሞ ስኪልድ ወርከር ላይ ስትሆኑ በጣም አስፈላጊ ነው። አንስኪልድ ወርከሮች ላይ ደግሞ ቢኖር የተሻለ ነው። ያው እንደ ቅድም እንዳልኳችሁ በቀላሉ ስራውን ለማግኘት ጥሩ አጋዥ ስለሚሆን ማለት ነው። ስለዚህ በአጠቃላይ እነዚህ በስኪልድ ወርከር እና በአንስኪልድ ወርከሮች ላይ የሚያስፈልጉ መሰረታዊ ዶክመንቶች የሚባሉት እነዚህ ናቸው ማለት ነው። ስለዚህ እነዚህን ዶክመንቶች ከያዝን በኋላ እነዚህን ዶክመንቶች ቀጥታ ትክክለኛ ዌብሳይቶች ላይ በመግባት ካምፓኒዎችን በመፈለግ በዛ ባወጡት መሰረት አፕላይ ማድረግ ነው ማለት ነው። ስለዚህ አፕላይ ማድረግ ደግሞ እንዴት ነው የሚለውን ደግሞ እንደገና በሌላ ቪዲዮ የምናየው ይሆናል ማለት ነው። ሁለተኛው ደግሞ የስራ ፈቃድ ማመልከቻ ሂደት። ሁለተኛው ፕሮሰስ ደግሞ የስራ ፈቃድ ማመልከቻ ሂደት ወይም ደግሞ ወርክ ፐርሚት አፕሊኬሽን ፕሮሰስ የምንለው ነው። ይሄ ወርክ ፐርሚት አፕሊኬሽን የሚባለው በአሰሪ በኩል የሚደረግ የአፕሊኬሽን ፕሮሰስ ነው። ማለት በእኛ በኩል ለወርክ ፐርሚት እንዲመጣልን የምናደርገው ወርክ አፕሊኬሽን ፕሮሰስ የለንም ማለት ነው። ስለዚህ ምንድነው ቀጣሪ ድርጅት ወይም ደግሞ እናንተን ሊቀጥራችሁ ያሰበው ድርጅትና የሮማኒያ ኢሚግሬሽን ኃላፊ ወይም ደግሞ ተቋም ከዛ በመሆን አብረው ይህንን ወርክ ፐርሚት ወረቀት እንግዲህ በሚያስፈልገው ዶክመንቶች መሰረት እነሱ ያውቁታልና ያንን አድርገው ለእናንተ ወርክ ፐርሚቱን ይሰጧቸዋል። ይሄ ወርክ ፐርሚት ኦልሞስት ከአንድ ወር እስከ አንድ ወር ከ15 ቀን ወይም ደግሞ ለ45 ቀን ውስጥ ይመጣል ማለት ነው ይሄ ወርክ ፐርሚት። ስለዚህ ከዛ ከመጣ በኋላ ግን ወርክ ፐርሚቱ ትክክለኛ ስለመሆኑ እንዴት ማረጋገጥ እንችላለን የሚለው ወሳኙ ነገር ማለት በእኛ በኩል ልናረጋግጥ የምንችለው መሆን ያለበት ነገር ወይም በእኛ በኩል አፕሊኬሽን ፕሮሰሱ ላይ ማረጋገጥ የምናደርገው ነገር ቢኖር እንዴት አድርገን የመጣልንን ወርክ ፐርሚት ትክክለኝነቱን ማረጋገጥ እንችላለን የሚለውን በደንብ የምናየው ይሆናል ማለት ነው። ስለዚህ ወርክ ፐርሚት ወረቀት የምንለው ልክ እንደምታዩት እንደዚህ አይነት እንትን አለው ማለት ነው። ወረቀቱም ፔፐሩም እንደዚህ አይነት ዲዛይን ያላቸው ናቸው እና ይሄ የአንዱ የወርክ ፐርሚት ነው ማለት ነው። ለአንዱ ላመለከተው ልጅ የመጣለት ወርክ ፐርሚት ወረቀት ነው ማለት ነው። ስለዚህ ወርክ ፐርሚቱ ላይ ምን አሉ? ሲኤንፒ የምንለው አለ፣ ሲዩአይ የምንለው አለ። ይሄ ደግሞ በእኛ አጠራር ቲን የምንለው ነገር እነሱን ነገሮች ቼክ አድርገን እንዴት አድርገን ህጋዊነቱ ትክክለኛነቱን ማረጋገጥ እንችላለን። ወይም ደግሞ ይሄ ሲዩአይፒ የምንለው ታክስ አይደንቲፊኬሽን ነምበር የምንለው ማለት ነው እና እሱን በመጠቀም እንዴት ይሄ ዶክመንት ትክክለኛነቱን ማረጋገጥ እንደምንችል በኋላ ላይ የምናይ ይሆናል ማለት ነው። ይሄን ይመስላል ሁለተኛው አፕሊኬሽን ፕሮሰስ ማለት ነው። ሶስተኛውና መሰረታዊ አፕሊኬሽን የሚባለው ደግሞ ቪዛ አፕሊኬሽን ፕሮሰስ ወይም ደግሞ የቪዛ የማመልከቻ ሂደት ማለት ነው። ስለዚህ የቪዛ የማመልከቻ ሂደት በሁለት እንከፍለዋለን ማለት ነው። አንደኛ ለስኪልድ ወርከር ሲሆን ሁለተኛው ደግሞ አንስኪልድ ወርከር ሲሆን የሚያስፈልጉ ዶክመንቶች ምንድን ናቸው የሚለውን ከፍለን እናያለን ማለት ነው። ስለዚህ ስኪልድ ወርከር ላይ የሚያስፈልጉ ዶክመንቶች ወደ 14 አካባቢ ዶክመንቶችን ብናቀርብ ለቪዛው ለመሳካት እንትኑን ይጨምርልናል ማለት ነው። ስለዚህ እነዚህን ነገሮች በደንብ በጥንቃቄ ማየት ይጠበቅብናል ማለት ነው። የመጀመሪያው ነገር ምንድነው? አፖይንትመንት ሪኩዌስት ነው። ይሄ አፖይንትመንት ሪኩዌስት የተሰጠን የአፖይንትመንት ሪኩዌስት ወይም የቀጠሮ ቀን ያቺን ፕሪንት አድርገን በኢሜይላችን ላይ የተላከልንን ፕሪንት አድርገን ይዘን እንሄዳለን ማለት ነው። ምክንያቱም አብዛኛው ጊዜ የሚያስተናግዱን በቀጠሮ ቀን ነው ወይም በተሰጠን የቀጠሮ ቀን ያንን ቀጠሮ ቀን ገብተን በዛ ቀን ላይ ኢንተርቪው እናደርጋለን። ስለዚህ የመጀመሪያው የመያዝ የሚጠበቅብን ነገር ምንድነው? ለስኪልድ ወርከር ላይ ቪዛ አፕሊኬሽን ፕሮሰስ ላይ የቀጠሮ ጥያቄ ወይም ደግሞ አፖይንትመንት ሪኩዌስት
ፔፐሩን ፕሪንት አድርገን ይዘን እንሄዳለን ማለት ነው። ሁለተኛው ደግሞ የቪዛ ማመልከቻ ቅጽ የምንለው ነው፣ ወይም ደግሞ አፕሊኬሽን ፎርም የምንለው አለ። ይሄ ደግሞ ራሱን የቻለ አንድ ቪዲዮ የምንሰራበት ይሆናል። እንዴት ፎርሙን መሙላት እንዳለባችሁ፣ ምን መሙላት እንዳለባችሁ እያንዳንዱን ዲቴል የሆነውን ቪዛ አፕሊኬሽን ፎርም የምናይ ይሆናል ማለት ነው፣ እንዴት እንደሚሞላ። ስለዚህ ይሄንንም መያዝ ይጠበቅብናል ማለት ነው። ሶስተኛው ደግሞ ትክክለኛ ወይም ደግሞ ቫሊድ ፓስፖርት መያዝ ይጠበቅብናል። ቀኑ ያላለፈበት ወይም ደግሞ ፓስፖርቱ ያልተቃጠለ መሆን አለበት። አትሊስት 1 ዓመት ሊኖረው ይገባል ማለት ነው። ያ ፓስፖርት ይዘን የምንሄደው ፓስፖርት በቀጠሮው ቀን ይዘን ስንሄድ 1 ዓመት ሊኖረው ይገባል። ምክንያቱም ወርክ ፐርሚት አብዛኛው ጊዜ ወርክ ቪዛ አብዛኛው ጊዜ ምንድነው ሎንግ ተርም ቪዛ የሚባለው። ስለዚህ ይሄ ሎንግ ተርም ቪዛ ደግሞ 1 ይር ቪዛ ስለሆነ አትሊስት ፓስፖርቱ ለ1 ዓመት የሚያህል ጊዜ ሊኖረው ይገባል ማለት ነው። ሌላኛው አራተኛው ደግሞ ሪሰንት የሆነ ፓስፖርት ሳይዝ ፎቶ ወይም ደግሞ በቅርብ የተነሳ ነው ፓስፖርት ሳይዝ ፎቶ ይዘን መሄድ ይጠበቅብናል ማለት ነው። ሌላኛው ደግሞ ኤዱኬሽናል ዶክመንቶችን ይዘን መሄድ ይጠበቅብናል። ምክንያቱም እንግዲህ ስኪልድ ወርከር ሆነን ስለምንሄድ ያንን ደግሞ የሚያዩት በኤዱኬሽናል ዶክመንታችን እና በወርክ ኤክስፒሪየንሳችን ስለሆነ የትምህርት ዶክመንቶቻችን ወይም የትምህርት ሰነዶቻችን እነሱን ይዘን መሄድ ይጠበቅብናል ማለት ነው። ሌላኛው ደግሞ ወሳኙ ነገር ወርክ ኤክስፒሪየንስ ሌተር ያስፈልገናል። እሱንም መያዝ ይጠበቅብናል። ሌላኛው ደግሞ ከአሰሪዎች ጋር የሚጻፍ ከቀድሞ አሰሪዎቻችሁ ጋር የሚጻፈው ሪኮመንዴሽን ሌተር ወይም ደግሞ ሪኮመንዴሽን ሌተር ፍሮም ኢምፕሎየርስ ከቀድሞ ከምትሰሩበት ድርጅት ሪኮመንዴሽን ሌተር ብትይዙ የተሻለ ነው ማለት ነው። ሌላኛው ደግሞ የስራ ውል ደብዳቤ ወይም ደግሞ ወርክ ኮንትራክት ሌተር ከሮማኒያ ካምፓኒ ካመለከታችሁበት ካምፓኒ የተሰጣችሁ የስራ ቅጥር ወረቀት እሱን መያዝ ይጠበቅባችኋል ማለት ነው። ሌላኛው ደግሞ የቀጣሪውና ሮማኒያ ኢሚግሬሽን አንድ ላይ ሆነው የሰጡ ወርክ ፐርሚት ሌተር የሚባለውን ደግሞ መያዝ ይጠበቅባችኋል ማለት ነው። ይዛችሁ መገኘት ይጠበቅባችኋል። ሌላኛው ቅድም እንዳልናቸው ፕሩፍ ኦፍ ክሪሚናል ሪኮርድ ወይም ደግሞ ከወንጀል ነፃ ደብዳቤ ወይም ማረጋገጫ ከፖሊስ ጣቢያ ይዘን መሄድ ይጠበቅብናል ማለት ነው። ሌላው ደግሞ የሕክምና ሰርተፊኬት ወይም ደግሞ ሜዲካል ሰርተፊኬት ከህጋዊ ከሆኑ ከመንግስት ተቋማት ይዘን መሄድ ይጠበቅብናል ማለት ነው። ሌላኛው ደግሞ ፕሩፍ ኦፍ አኮሞዴሽን ወይም ደግሞ ሆቴል ቡኪንግ ማድረግ ይጠበቅብናል ወይም ደግሞ ሆቴል ቡክ አድርገን መሄድ ይጠበቅብናል። ይሄ ደግሞ ኢትስ ዲፔንድ ኦን ወርክ ኮንትራክት ሌተር ማለት ነው። ወርክ ኮንትራክት ሌተር ላይ ሙሉ ወጪ አኮሞዴሽንን ጨምሮ የሚሸፍኑ ከሆነ ፕሩፍ ኦፍ አኮሞዴሽን ማሳየት አይጠበቅብንም። ነገር ግን አብዛኛው ጊዜ ወርክ ኮንትራክቶቹ ኦንሊ ሳላሪ ብቻ ወይም ደሞዝ ብቻ ስለሚገልጹ ወይም በደሞዝ ብቻ ሌላውን ነገር ኦፈር ስለማያደርጉ ስለዚህ ፕሩፍ ኦፍ አኮሞዴሽን ይዘን መሄድ ይጠበቅብናል ማለት ነው። ወርክ ኮንትራክታችሁ አኮሞዴሽን እና ሄልዝ ኢንሹራንስ ፍላይት ቡኪንግ ፍላይትንም ጭምር የሚሸፍን ከሆነ እነዚህን ነገሮች ማሳየት አይጠበቅብንም። ምክንያቱም ወርክ ኮንትራክቱ ላይ የሚያሳየው እነዚህን ካሳየ ኦኬ ነው ማለት ነው። ነገር ግን ብዙዎቹ ወይም አብዛኛዎቹ ኦንሊ ሳላሪ ወይም ደሞዝ ብቻ ስለሆነ ወርክ ኮንትራክቱ ላይ የሚገልጹት፣ ስለዚህ ምን ያስፈልገናል ማለት ነው? ከዚህ ስንሄድ የት እንደምናልፍ ማረጋገጥ መቻል አለባቸው ማለት ነው። ስለዚህ ይህንን ደግሞ ለዚህ ማረጋገጫ ደግሞ ሆቴል ቡኪንግ ማድረግ ይጠበቅብናል። ሆቴል ደግሞ ቡክ ስናደርግ ወይ እዛ ያለ የምታውቁት ሰው ካለ ሆቴል ቡክ ሊያደርግላችሁ ይችላል። አሊያም ደግሞ ሆቴል ቡኪንግ ላይ ደግሞ ቡኪንግ.com የሚባል አፕሊኬሽን አለ እና
booking.com ላይ እዛ ላይ በመግባት ሆቴሎችን ቡክ ማድረግ ትችላላችሁ። ቡክ ስታደርጉ ደግሞ ከምትሰሩበት ከተማ ከምትሰሩበት ድርጅት አካባቢ 2-3 ኪሎ ሜትር ባይበልጥ ወይም ደግሞ ማክሲመም ከሄዳችሁ 5 ኪሎ ሜትር ባይበልጥ የተሻለ ነው። ምክንያቱም እንደሚታወቀው ከዛ በላይ ከራቀ ለምን የሚለው ጥያቄ ሊፈጥር ይችላል ማለት ነው። ስለዚህ ይሄ በተለይ ቢቻል ከምትሰሩበት አቅራቢያ ቢሆን የተሻለ ነው ማለት ነው። ስለዚህ እሱንም ሆቴል ቡኪንግ.com ላይ እንዴት ቡክ እንደምናደርግ ያንን ነገር ደግሞ ሪዘርቭ አድርገን እንዴት ይዘን እንደምንወጣ ወይም መያዝ እንደምንችል ራሱን የቻለ አንድ ቪዲዮ የምንሰራ ይሆናል ማለት ነው። ሌላኛው ደግሞ ፍላይት ቡኪንግ ነው። ይሄ ፍላይት ቡኪንግ ደግሞ ከኢትዮጵያ አየር መንገድ የደርሶ መልስ የአየር ትኬት ቡክ ማድረግ አለብን። ይሄ ደግሞ ራሱን የቻለ እንደቀድሞ እንዴት አድርገን ቡክ እንደምናደርግ በሌላ ቪዲዮ የምንሰራ ይሆናል ማለት ነው። ስለዚህ ሌላኛው ደግሞ የሚያስፈልገን የጤና ኢንሹራንስ ነው ወይም ሄልዝ ኢንሹራንስ። ቅድም እንዳላችሁ ወርክ ኮንትራቱ ላይ ሄልዝ ኢንሹራንስ ኢንክሉድ የማይሆን ከሆነ ያንን ነገር ማሳየት ይጠበቅብናል ማለት ነው። ሄልዝ ኢንሹራንስ ደግሞ አትሊስት ለአንድ ወር የሚሆን ሄልዝ ኢንሹራንስ ገዝተን ብንገባ ጥሩ ነው ማለት ነው። እና ስለዚህ አትሊስት ለዚህ ያህል ጊዜ ገዝተን የምንገባው ሄልዝ ኢንሹራንስ ወረቀት ያስፈልገናል ማለት ነው። ስለዚህ እሱንም ሄልዝ ኢንሹራንስ እንዴት እንደምንገዛ በምን መንገዱ ሄልዝ ኢንሹራንስ ሪዘርቭ እንደምናደርግ ሌላ ቪዲዮ ላይ አንድ ላይ ሰብሰብ አድርገን እነዚህ የሆቴል ቡኪንግ፣ የፍላይት ቡኪንግ፣ ሄልዝ ኢንሹራንስ እንዴት አድርገን ቡክና እንደዚሁም ተጨማሪ ሄልዝ ኢንሹራንስ ላይ ደግሞ እንዴት እንደምንገዛ የምናይ ይሆናል ማለት ነው። ይሄን ይመስላል ለስኪልድ ወርከሮች የሚያስፈልጉን ቪዛ ኢንተርቪው ላይ ስንገባ የሚያስፈልጉን ቤዚካል የሆኑ ዶክመንቶች ማለት ነው።